ቀብራራው አብርሻችን እንግዲህ ከች ብሏል ማለት ነው። እንግዲህ ለሩታ ዘፍኖ ተሰናብቷታል። ባይ ካሁን በኋላ አጠገባችን ትርው ብለሽ እንዳደርሽ ማለት ነው። ባይ 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 ብለንሻል። ባይ በቃ ተሰናብተንሻል። ኦ ማይ ጋድ ጮቱ ደግሞ ምንድነው? ተኩስ ነው እየተኮሰ ነው ያለው። ስለዚህ ካሁን በኋላ እንዳትመጪ እያሉ ማለት ነው። በግራና በቀኝ ራሱ የሆነ ጮት አለብኝ እኔ ጋር ራሱ ማለት ነው። እና ስትርቅኝ እኔ ካሁን በኋላ አጠገብሽም አልደርስም፣ አንቺም እንዳደርሽብኝ ተብለሻል። ስትርቂኝ ቁሜ አልጠብቅሽም ብሎሻል። በቃ ስትርቂ ቁሜ አልጠብቅሽም፣ ምክንያቱም በጣም አሪፍ አድርገሽ ጌም ነው የተጫወትሽብን በሁላችንም ማለት ነው። ቁማር ነው የተጫወትሽብን። ዛሬ ደግሞ አለቃቅሰሽ ብትመጪ ምን ብትይ ሩታ ማለቴ ሩታ እዚያው በዚያው ማለት ነው እዚያው ከደስታ ጋራ በቃ እዚያው ደስታን ያዥ። በቃ አብቅቶልሻል። ቤት ተገዛልሽ፣ መኪና ተገዛልሽ፣ ምን ተገዛልሽ፣ የትም ቦታ ብትሄጂ አይመለከተንም። በቃ ባይ ብለንሻል። ባይ በቃ አጠገባችን እንዳደርሽ። ልጁንም ተፋችው፣ ሄርሜላንም ተፋቻት፣ ኦዲየንሳችንም ደግሞ ተፋችን። ሌላው ነገር ደግሞ የሚሰራብሽ ቪዲዮ አለ ማለት ነው። እኔ አይደለሁኝም፣ ጠብቂኝ። እኔ አይደለሁም ሩታ ማለት ነሽ። አብርሽ በዚህ በቀናታት ውስጥ ብለሻል አይደለ? እውነት አድርጎት ወደ አንቺ ከመጣ አንቺ ባታደርጊው ኦዲየንሶችሽን አስልከሽ የሆነ ነገር እንደምታስደርጊው ገብቶናል። ትናንትናም ተናግረሻል ማለት ነው። እኮ በቃ ያለ ምንም ጥርጣሬ ነው ትናንትና የተናገርሽው። ስለዚህ ታውቆብሻል። በቃ ተገለጻልሽ። ገባሽ አይደለ? ስለዚህ አብርሽ አንድ ነገር ይሁንና እኔም አለሁለት ታያለሽ ማለት ነው። ከነ ቪዲዮ ከነ ምኑ ነው እኔ ራሱ ማመጣልሽ ከነ ድምፁ